አንዳንዴ ምን እንደሚያስገርም ታውቃላችሁ? የራሴ ጥጋብ ላይ ካላ ጥጋቢ ላይ በጣም ለራሴ ሰርፕራይዝ ያደርገኛል። ከአንድ ወር በኋላ ደረቴን ነፍቼ ጓብዬ ምናምን ነገር የምከሰተው ነገር ለራሴ ሁሉ ሰርፕራይዝ ያደርገኛል። አይንጎላ ዝገማ ማህበረሰብ። ለማንኛውም we are here, you feel me? ዝገማ ማህበረሰብ as you all know አንድ ወር ሙሉ በተከታታይ በየቀኑ ቪዲዮ አፕሎድ ሳደርግ ነበረ። stop the cap ብዬ በሰከሳችሁ ምን ይሰማችኋል? ለማንኛውም ዝገማ ማህበረሰብ ዲናችሁ it's been a little while. It's been a while, man. ለምን አፕሎድ እያደረኩ እንዳልነበረ በነግራችሁ የሀገር ሰበብ በማል ደግሞ አንዳንድ ሳክስ ምናምን ትሰማላችሁ። ስለዚህ doesn't matter, you know what I'm saying? ለማንኛውም እኔ አፕሎድ ባላረኩበት ጊዜ ውስጥ የኢትዮጵያ ሂፕሆፕ ድሪል ዲስትራክ ምናምን አይለኛ ጦርነት ላይ ነበር አሉ። አሳን እና ቡራቡል ጓይ ያሉ ነበር አሉ። you feel me? ለማንኛውም እነ ልጄ አፕሎድ አድርገው ነበር። ነቁባይ ላይቭ ላይ ይረጭ ነገር እየሰማሁ ነበር። አሳን እና አይዛክ ምናምን ሞሽናቸውን እያሳደጉ እንደነበረ ሰምቻለሁ። you feel me? ለማንኛውም ጋይስ እሱን አንድ ቀን ያመለጡኝን እንዳለ ላይቭ ላይ ደቅ ብለን እንሾፈትራችኋለን። you know what I'm saying? እንጂ ለነሱ ሁሉ ቪዲዮ አልሰራም። ለነሱ ሁሉ ቪዲዮ ከሰራው አምኩክት። ለማንኛውም ዝገማ ማህበረሰብ ያ ትንሽ ህመም ቢጤ አዛ ያረገችኝ ነበረ። በዛ ምክንያት ውድድሩም ተስተጓግሎ ነበረ ምናምን እና አነስትሊ ቪዲዮ ሪኮርድ አድርጎ ኤዲት አድርጎ የመልቀቅ ሰርከምስታንስ ላይ አልነበርኩም። በዛ ምክንያት ቪዲዮዎች አልሰራውም ምናምን ነገር ያ it's been a while እና ደግሞ ስመለስ ራሱ ቻናሉ ትንሽ ደከም ብሎ ነው የሚጠብቀኝ። እና አምሳይን ዩቲዩብን እንደምታውቁት ቶሎ ቶሎ አፕሎድ ካላረጋችሁ ስፖት ላይቱን ከአንዳንድ ነው የሚወስድባችሁ። ሶ as you all know we need your help. እና አምሳይን ቻናላችንን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እንደገና ደግሞ ይሄን ቪዲዮ ላይ ካደረጋችሁ ጀምሩ። ግን ዋናው I have a channel news actually ስለ ቻናል አንድ ዜና አለኝ which is እቺ ቻናል ትንሽ ስትራይክ ምናምን ቢጤ ያጋጠማት ነው። እና አምሳይን ላይ ከአንድ አመት በፊት 2 አመት በፊት አፕሎድ ያደረኳቸው አንዳንድ ቪዲዮዎች ነበሩ። አንዳንድ ቪዲዮዎች ላይ ሪአክት አድርጌ ነበርና እነሱ ቪዲዮዎች አሁን ተመልሰው ባክፋየር እያደረጉ ስለሆነ በዚህ ቻናል መተማመን አንችልም። እና አምሳይን ከ10,000 ሰው በላይ ቢውልድ አድርገናል። ግን you never know ዩቲዩብ የሆነ ቀን ተነስቶ ማንጂ በጣም ጠገብሽ ምናምን ነገር ብሎ ቻናላችንን አንገቷ ሊል ስለሚችል ሄዳችሁ ሁለተኛ ቻናል ላይ ሰብስክራይብ አድርጉ። ድሪሎፒያ ይባላል። ከስራ አስቀምጬላችኋሉ እሱን ቻናል don't sleep on that channel man። እዛ ቻናል ላይ ብዙ ነገር አቀረንበታል። ለማንኛውም ድሪሎፒያን ሄዳችሁ ቼክ አድርጉት። ቪዲዮ አፕሎድ ማድረግ የምጀምረው 1,000 ሰብስክራይበርስ ይሞላሉ ብያችኋለሁ። ሶ like 100 ሰው ሰብስክራይብ አድርጎ ለ100 ሰው ብዬ ሪኮርድ አድርጌ ኤዲት አድርጌ ምናምን ነገር አነስተሊ እትናገነ አይበለውም። ለማንኛውም እዚህ ጋር ማህበረሰብ ሄዳችሁ ድሪሎፒያን ቼክ አድርጉልን። ዛሬ ዝም ብዬ አይደለም የመጣሁላችሁ። ዛሬ ከቻልኩት በጃን 97 ነው። as you guys know ጃን 97 ባለፈው ላስት ያደረግነውን ቶርናመንት ያሸነፈው ልጅ ነው። በጣም ጎበዝ ልጅ ነው። ስለ ቶርናመንቱ የምላችሁ ነገር አለ። ቶርናመንቱ ምናልባት በቅርብ ጊዜ ላይቀጥል ይችላል ስላችሁ አምና ሳይን ላይክ ከዚህ በኋላ ቶርናመንት አናረግም ሳይሆን እንዴ ልበላችሁ ለሚቀጥለው ካፕል ማንት ላይክ ለሚቀጥለው 1 ወይ 2 ወር በጣም ቢዚ ሆናለሁ ስላችሁ እንዴት መሰላችሁ በጣም ቢዚ ሆናለሁ እና ቪዲዮ አፕሎድ ለማድረግ ራሱ ማለት ነው በጣም ብዙ ሰዓቴን አብቃቅቼ አንዳንዴ ለኤዲት ተነስቼ ሪኮርድ አድርጌ እንዳልኳችሁ ኤዲተር በጣም እንትን ስል ነበረ። ኤዲተሮችንም honestly እንዴ ልበላችሁ በቃ ቪዲዮዎችን ራሴ ኤዲት ባደረግ ነው የሚሻለኝ because የትኛውም ኤዲተር እኔ እንደምፈልገው ኤዲት እያደረገልኝ አይደለም። ብዙ ኤዲተሮች ላይ ወደ 4 ምናምን የሚጠጉ ኤዲተሮችን ሞከርኩኝ ግን ጎበዝ ልጆች ናቸው
ዶንት ጌት ሚ ሮንግ በጣም የሚገራርሙ ኤዲተሮችን አይቻለሁ። ነገር ግን እኔ እንደምፈልገው አድርጎ ኤዲት የሚያደርግልኝ ሰው አላገኘሁም። በዛ ምክንያት ለማንኛውም ዝገማ ማህበረሰብ ትንሽ በዛ ምክንያት አንድም ሪዝን እሱ ነበረ ወደኋላ ያስቀረኝ። ኤዲተሮች ምናምን ነገር በጣም እፈልግ ነበረ። ነገር ግን ሳስበው ራሴ ቪዲዮዎቹን ሪኮርድ አድርጌ ራሴ ኤዲት ባደርግ ይሻለኛል። ቢካዝ ቪዲዮውን ኤዲት ሳደርገው እኔ እንደምፈልገው ራሴ በፈለግኩ መንገድ ራሴ ኤዲቱን ሳደርገው አለ አይደለ እስ ላይክ እንደ አንዳንድ ሰው የልባቸውን አያደርሱም። በጣም ጎበዝ ቢሆንም ግን አለ አይደል ቪዲዮዎቼ ሞር ኦፍ ላይክ በራሴ ስታይል ነው ብዙ ጊዜ ኤዲት የሚደረጉትና ሳስበው የነሱ ጥፋት አይደለም፣ እንዲሁም የራሴ ፒኪ መሆን ነገር ነው። ሶ በዛ ምክንያት እሱም አንድ ወር ላይ ያስቀረኝ ነገር ነው ላይክ ቪዲዮ አፕሎድ ሳላደርግ። ለማንኛውም ዝገማ ማህበረሰብ ዛሬ ጃን 97ን ቼክ እናደርገዋለን። ጃን 97ን ለማታውስታውሱ ሰዎች የባለፈውን ቶርናመንት ያሸነፈው ልጅ ነው። ፍሪስታይል ውድድር ትዝ ካላችሁ የሚገርም ቶርናመንት ነበረ። የባለፈው ቶርናመንት ላይክ በጣም የሚገርም ቶርናመንት ነበረ። ያ ጂኤምኤስአይ አስታወሳችሁት? በሚገርም ኮንትሮቨርሻል ሁኔታ ያለፈ ልጅ ነበረ ጂኤምኤስአይ እና ብቻ ዛሬ በሱ ነው ሪያክት የምናደርገው። አልበሙን በእርግጥ ከለቀቀው 2 ወር አልፎታል። 2 ወር በፊት የተለቀቀ አልበም ነውና ኢቭን እና ዮርዳ አሉበት። ዮርዳን ካስታወሳችሁት ዮርዳም የባለፈው ቶርናመንት ላይ የተወዳደረ ልጅ ነው። ሳይን ሰው ዮርዳ ያለበት ዘፈን አለ። ቶማሽን አላውቀውም። ብቻ ሁሉም ዘፈን ላይ አይደለም ጃን 97 ያለው። ለምሳሌ አንደኛው እዚህ ላይ ዮርዳ ያለ ጃን 97 የለም። እዚህ ላይ ያለ ለማንኛውም እስቲ we're gonna check them out. saying so hopefully enjoy እንደምታደርጉት ተስፋ አደርጋለሁ። ዝገማ ማህበረሰብ hopefully I'm back nigga ዝገማ ማህበረሰብ እስቲ ጀምር። በነገራችን ላይ የተለቀቀው The Gion Records በሚል እንትን ዩቲዩብ ቻናል ነው። 172 ሰብስክራይብ አላቸው እና go check them out. saying እስቲ ዮርዳ ያለበትን ዘፈን ቼክ እናድርገው። እነሱን ብዙም አልጨረሳቸው። ሞር ፎከስ ማድረገው ጃን 97 ያለበት ላይ ነው። KGB ቀላል አይደለም ያሳለፍኩትን መንገድ ታገስኩኝ በጽናት እሱ እስኪፈቅ አይቶኝ በሩቁ ይገምተኝ እንደቀላል ውስጤ ግን እሳት ብረትንም ያቀልጣል። ቀላል አይደለም ያሳለፍኩትን መንገድ ታገስኩኝ በጽናት እሱ እስኪፈቅ አይቶኝ በሩቁ ይገምተኝ እንደቀላል ውስጤ ግን እሳት ብረትንም ያቀልጣል። ነፍሴ ፈቅዳ ጥበብ ተርቤ ሀሳቤ ሌላ ሳይገዛ ነግሳ በልቤ በስንፍ የለም ሁሌ ፍለጋ ብዙዬ ባይሆንም ምንም አልጋ ባልጋ መሸነጋ ልቤ ነው እሷ ጋ በራቅ የለም ብያጠጋ እሳት ነበልባል ልቤ ላይ ፈጥራለች የላት ከልካይ ነፍሴንም ገዝታለች በአውሪያ ወርሼን የምሳት ቀለም በጥብጬ የምስላት የማይገባ ሰው ሁኜ ቅጣት መልካም ለሚሻ ማብሰል ራት ራስ ምታት የለጠላት እያደኩ ቢቱን በጽናት አልመልስ ክፋትን በግፋት ግን ለደፈረኝ የግር እሳት ቀላል አይደለም ያሳለፍኩትን መንገድ ታገስኩኝ በጽናት እሱ እስኪፈቅ አይቶኝ በሩቁ ይገምተኝ እንደቀላል ውስጤ ግን እሳት ብረትንም ያቀልጣል። ቀላል አይደለም ያሳለፍኩትን መንገድ ታገስኩኝ በጽናት እሱ እስኪፈቅ አይቶኝ በሩቁ ይገምተኝ እንደቀላል ውስጤ ግን እሳት ብረትንም ያቀልጣል። አለፈና ወርቅን በሳት የንጉሥ ዘውድ ሹመት ቅባት አለፍኩና ብዙ መዓት ንጉሥ ሆንኩኝ ለራሴው ቤት ህልሜን ብዙ ስቃይ የከተማ ሙኝም ኮብላይ አጠነጠን ተንከራተን ከህልሜ ጋር ብዙ ማይተን አስር ስቼ ማን ባገባ ቢደምቅልኛ ጭብጨባ አልታለል በውጅንብር ከወጋገን እስከ ጀንበር ወዜ ደርቆ ደም ሳነባ አልተጠራው ለዘገባ ድል አድርጌ ሲዘክሩ አልገባቸው ቁም ነገሩ ተሰባሪ ስንቁላል ሲቀቅሉት ያው ይሰላል። ኦኬ ሶ ፋር
honestly so far ዘፈኑ ላይክ መጥፎ አይደለም፣ ይሄን ያህል የተጋነነም ደግሞ አሪፍ አይደለም አለ አይደለ ሞር ኦፍ ላይክ ለኔ ላይክ የሆነ እንደ አቨሬጅ አይነት ዘፈን ነው ማለት ለመናገር ሞር ኦፍ ላይክ ጀነሪክ የኢትዮጵያ አንደርግራውንድ ሂፕ ሆፕ that's how I hear it you know I'm saying like የመጨረሻው አካባቢ ያለው ቨርስ እሱ ሞር ተመችቶኛል because መጀመሪያ አካባቢ ላይ የሆነ ግጥሙን በተለይ ደግሞ ኮረሱ ላይ ግጥሙን ፎርስ ሲያደርጉ አይቻለሁ የሆነ ውስጥ የገነ ሰዓት ብረትንም የሆነ ላይ አንዳንድ ጊዜ ግጥም አልገጥም ሲላቸው ወይም ደግሞ ግጥሙ ከዜማው ጋር አልሄድም ሲላቸው እንደም የሆነ ምን ይጨምሩባትና የሆነ አዲስ ወርድ ክሬት ያደርጋሉ ምናምን ነገር እነሱ ላይ ብቻ ያየው ችግር አይደለም ይሄ ፕሪቲ ማች ኦልሞስት ኢቭን በጣም ሚኒስትሪ ሚዲያ ላይ የሚተላለፉ ዘፈኖች ላይ አይቻለሁ ኢትስ ላይክ ግጥሙን ፎርስ የማድረግ ነገር ግን ያው አንደርግራውንድ ራፐር ናቸው ዘማሪ ራፐር ናቸው ኢትስ ኦኬ ይሄ ትልልቅ ዘፋኞች የሚሰሩት ሚስቴክ ነው ብቻ ከዛ በተጨማሪ ይሄን ያህል የተጋነነ እንትን የለውም ወይም ደግሞ ላይክ በጣም የተጋነነ አሪፍ ክሬቲቪቲ ማላየውበትም ግን ደግሞ ላይክ ይሄ መጥፎ ነው ምናምን ምትሉ ዘፈን አይደለም ግን ዋን ቲንግ አይ ኖው ኢትስ ናት ላይክ መልሼ መጥቼ የምሰማው ዘፈን አይደለም honestly ግን አሪፍ እንትን አለ ለጀማሪ ራፐር አሪፍ ዘፈን ነው አምናገር ላይ እስቲ ሁለተኛው ከዚህኛው ላይ ዮርዳና ጃን 97 ኦኬ ናው ሁለቱ ኮምፒቲሽን ላይ የነበሩ ልጆች ናቸው you know what I'm saying so let's see what they got you know what I'm saying ያስኩት መንገድ የሌለበት ሞት ድምፄን ስቀርጸው ሕይወትን ማግኘት በወርቅም እንኳን ጠፍቼ አልቀርም ጥበብን ያስኳት ከእንግዲህ አልሞትም ያስኩት መንገድ የሌለበት ኦራፕ I'm sorry ሳላስበው ዘጋሁት ወደ ኋላ አሳልፋለሁ ብዬ ያስኩት መንገድ የሌለበት ሞት ድምፄን ስቀርጸው ሕይወትን ማግኘት በወርቅም እንኳን ጠፍቼ አልቀርም ጥበብን ያስኳት ከእንግዲህ አልሞትም ያስኩት መንገድ ሊሪክሱን የጻፈው ሰው ተሳስቷል እነሱ ቢሉትና ሊሪክሱን የሚጽፈው ሰው ተመሳሳይ ነው ጠፍቼ አልቀርም ኦኬ ጥበብን ያስኳት ከእንግዲህ አልሞትም ኦኬ ጥበብን ያስኳት ጠፍቼ አልሞትም ነበር የሚለው ጽሁፉ ላይ እነሱ የሚሉ ግን ከእንግዲህ አልሞትም ነው ግን it's okay that's a honest mistake ያስኩት መንገድ የሌለበት ሞት ድምፄን ስቀርጸው ሕይወትን ማግኘት በወርቅም እንኳን ጠፍቼ አልቀርም ጥበብን ያስኳት ከእንግዲህ አልሞትም መከራ ብዙ በልቻ ለማዳም ከፍቅር በላይ ከንቱ የሚያስቀደም ቢኖር ቆዳ የማይረዳ ቃሉን የፍቅር ጣሙን የናቀ ጥበብ ያጣ ይሄ ጃን 97 ነው እሺ ዳሳው አይነ ጃን 97 ነው ማቀው በኢነርጂ ነው you know what I'm saying hey ሂፕ ሆፕ ላይ በተለይ ደግሞ ፍሪስታይል ስታደርጉ ኢነርጂ በጣም ወሳኝ ነገር ነው እንደ ዘፈን የነገርኳችሁ ብዙ ጊዜ በጣም ብዙ ነገራችኋለሁ ሶ ጃን 97 ውድድሩን ያሸነፈበት አንደኛው ሪዝን ኢነርጂው ነው you know what I'm saying so ጃን 97 big up for you my brother ሰላም ግን አይደለው ከዛ ጎራ አልገኝ ከንቱ ቦታ አይደለው ፋራ ያስከኝ ተክመኝን የማይጠቅመኝም በመጣል ያሸናፊ ልብ ያለ ድካም ተራራን ይወጣል ኩራተኛ ሰው ይልቃል ባሪ ልብ ይበልጣል ፍቅርን ያስበለጠ ልብ ከላቀውም ይልቃል አብዬ ስጀምር ልቤን ቃል በመከተል ልቃዊ ከጨለማው ያስኩኝ የብርሃን ውል ሂፕ ናት ዓላማዬ ልኑር ራስን የምወድ የማትገዛ በገንዘብ ሆና ለነፍሴ ዘመን ብዙ ሰው ያቃል ብለሽ ብትደርስ ስሜን ሮዳ ወደድሽ ነይ ብዙ ላጫውት ከፍቅር ሜዳ ራስ ዮርዳ ዳዮ ማታሪ was just 97 ዳዮ ሆረ ዮርዳ ያኔ ታዲያ ኢነርጂው የጠፋ ሰው ያቃል ብለሽ ብትደርስ ስሜን ሮዳ ወደድሽ ነይ ብዙ ላጫውት ከፍቅር ማታሪ was just 97 ነው ለመናገር just 97 ነበር የመሰለኝ አሪ ነው was ዮርዳ ግን እኮ ዮርዳ ያኔ ከወደቀበት ሪዝም መሃል አንዱ ምንም ኢነርጂ ባለመሆን ነበረ damn that's crazy because I know for a fact ያን ጊዜ ዮርዳን እንደውም ማለት ነው I think እኔ ነኝ ከዛ በኋላ ድጋሚ ለሁለተኛ ጊዜ ያሳለፍኩት አንድ ሰው የግድ ማለፍ ስለነበረበት እና ዮርዳን ስመርጥ ብዙ ሰዎች ደብሯቸው ነበረ እና አሰድ የዮርዳን ፍሎ ይመቸኛል ግን
ኢነርጂ የለውም ስል ትዝ ይለኛል if I'm not mistaken ሜዳ እሳይ ዘጊዮን ያስኩት መንገድ የሌለበት ሞት ድምፄን ስቀርጸው ሕይወትን ማግኘት በወርቅም እንኳን ጠፍቼ አልቀርም ጥበብን ያስኳት ከእንግዲህ አልሞትም ያስኩት መንገድ የሌለበት ሞት ድምፄን ስቀርጸው ሕይወትን ማግኘት በወርቅም እንኳን ጠፍቼ አልቀርም ጥበብን ያስኳት ከእንግዲህ አልሞትም ከዕለታት ባንዱ ቅዳሜ ማታ ሙጉት ሳስር ስፈታ እወጧት ሄድኩና ደብር ጸለይኩኝ አልኩኝ ወደ ፈተና ታግባኝ ከክፍሉ ልክ በሁለት ሳምንት ውስጥ ጃን 97 ነው አሴና ከህይወት ወጣሽ ጓደኛ በትስታሽ ያላስፈላጊ ርካሽ አሪፍ አሽሽ ከራስ ጋር ምክር ቃል በቃል ጸሎት ስቀጥል በደጅ እንዳደገ ዛፍ ፍቅሬን ነቀል አልጥፋ ቤት ይብዛልኝ ምሕረት በረከት ረድኤት ፍቅርና ቸርነት ኤው ቤቴን ሕይወቴን አቅለው ሸክሜን ክፉ ዓለምን ግን እግሩን ሰየ ጠላቴን ቀናት አለፉ በሱ እርዳታ አፕ ላይ በሰከንዶች ሙዚቃ የዚያን የህይወቴ አለቃ አርጎ እንዲሾመኝ ፈልጌው ስነቃ ክብር ምስጋና ለአንተ ለስምህ የሰራዊት ጌታ ያስኩት መንገድ የሌለበት ሞት ድምፄን ስቀርጸው ሕይወትን ማግኘት በወርቅም እንኳን ጠፍቼ አልቀርም ጥበብን ያስኳት ከእንግዲህ አልሞትም ያስኩት መንገድ የሌለበት ሞት ድምፄን ስቀርጸው ሕይወትን ማግኘት በወርቅም እንኳን ጠፍቼ አልቀርም ጥበብን ያስኳት ከእንግዲህ አልሞትም ያስኩት መንገድ የሌለበት ሞት ኦኬ መጥፎ ዘፈን አይደለም ለመናገር መጥፎ ዘፈን አይደለም ደስ የሚለው የሁለቱ ኢነርጂ ማች ያረጋል እዚህ ጋር ነው አምሳኛ ላይ ኮላብ የምታረጉ ሰው ኢነርጂያችሁን ማስካር አረገ ብዙ ጊዜ ዘፈኑ በአንድ ሰው ብቻ ኬሪ ይደረጋል ነው አምሳኛ ብዙ ጊዜ አሮን ነው አንዳንድ ጊዜ ያታችሁ ከሆነ ዘፈኑን ኬሪ የሚያረጉ አንድ ሰው ብቻ ነው ነው አምሳኛ ላይ ዋና ዘፋኙ ምናምን ነገር የደከመ ፐርፎርም ያረጋና ፊቸሪንግ የገባው ሰው የሚገርም አርጎ ዘፈን ዳይቅ እንደዛ መሆን የለበትም ዩዥሊ ኢነርጂያችሁ መገጣጠም አለበትና አም ሰርፕራይዝድ ዮርዳ እዚህ ጋር ኢነርጂውን በማሳየቱ ቢካዝ ውድድሩ ላይ የዮርዳ ፐርፎርማንስ ያልተመቸኝ አንደኛው ሪዝን ኢነርጂ የተመታ ነበር አብዳገር ላይ አሪፍ ነው ኦኬ እዚህ ጋር ደግሞ ጃን 97 እና ቶማሽ ቢገስ እንዳበሻ ገኖ የምልኬታ ድንቄም ስኬታማ መስዋዕትነት ተፈርታ እንኳን በዋዛ ቀርቶ ነግቶ ለበረታ ምሬቷ ለጉድ ነው እስኪቀመስ አፍርታ ቢገስ እንዳበሻ ገኖ የምልኬታ ድንቄም ስኬታማ መስዋዕትነት ተፈርታ እንኳን በዋዛ ቀርቶ ነግቶ ለበረታ ምሬቷ ለጉድ ነው እስኪቀመስ አፍርታ ተጋፈጥ አደጋውን ሰዋው የሚገባውን ሌት እስኪነጋ ትጋ በቀንበር ታይለ ዋጋህን ተምን አንተ ባንንቅልፍ ንረተ በልተነስ እንቅልፍ ለህልመኛ ወፍ ሰጥቻ ትኩረትን ሆነች ሙሽራ መክሊቴ ርስት ጉልቴ እሷ መታያ ድምቀቴ ነች ለጋነቴ ማን ልሳን አንደበቴ ትውሰድ ሕይወቴ ማን አይለግም ጉልበቴ ነች ለጋነቴ ማን ልሳን አንደበቴ ማን ትውሰድ ሕይወቴን ማን አይለግም ጉልበት እስም እንዳበሻ ገኖ የምልኬታ ድንቄም ስኬታማ መስዋዕትነት ተፈርታ እንኳን በዋዛ ቀርቶ ነግቶ ለበረታ ምሬቷ ለጉድ ነው እስኪቀመስ አፍርታ ቢገስ እንዳበሻ ገኖ የምልኬታ ድንቄም ስኬታማ መስዋዕትነት ተፈርታ እንኳን በዋዛ ቀርቶ ነግቶ ለበረታ ምሬቷ ለጉድ ነው እስኪቀመስ አፍርታ ሰላም ወጣት የነብር ጣት ያባተተችው የአገሬው ኩራት እሳት ነበልባል ለጠላት ገጣት ወዶ ሲዋደድ የለበት ኩራት የአገሬው ወጣት የነብር ጣት የአገሬው ወጣት የነብር ጣት እንደዛ ነው እንዴ አታረወዝ የነብር ጣት መስሎኝ እጣት ነው እጣት what's እጣት means like ያው ወጣት የነብር ጣት መስሎኝ ደራስ ብሮ ወጣት የነብር ጣት ነበር የሚመስለኝ እጣት ነው እንዴ ለካ fuck የትራሽ ካን የቆሻሻ አውጡ መኪና ነውና እየቀወጠው ነው ውጪ አሮ ነው እና ለናንተ ከተሰባችሁ እኔ እንግዲህ ያደደቁረ ነው እዚህ ኤኒዌይስ እጣት ጣት ለሚ ነው ኮሜንት ላይ እጣት ጣት ኦኬ የጠላ ችግር እጁን ይመሰል if I'm correct ጣት ከሆነና እጣት እያሉ ከሆነ እሱ this is what I mean ግጥምን ፎርስ ማድረግ ማለት ይሄ ነው ግን only if I'm correct እዚህ ጋር እኔ
የሚመስለኝ የነበረው ወጣት የነበር ጣት ነበረ። እሱ ግን እያለ የነበረው የሀገሬ ወጣት የነበር እጣት ነበር ሲል የነበረው እና this is like አንዳንድ ጊዜ እንደዚህ የምታደርጉት መቼ መሰላችሁ? ግጥሙን ፎርስ አድርጋችሁ ከዜማው ጋር ለማመቻቸት ስትሞክሩ ወይም ደግሞ ከዜማው ጋር ፊት ለማድረግ ስትሞክሩ that becomes an issue, you know what I'm saying? like በተለይ ደግሞ ስደጋግሙት የመጀመሪያው ዘፈን ላይ ኮሎት ያደረኩት ይሄን ነው። ግጥሙን ፎርስ ማድረግ ምን እየጨመረ ምናምን ነገር you know what I'm saying? so yeah hopefully you get what I'm saying. ማያመነታ ተስፋ የማይቆርጥ ልምት ላገሩ ወደሚዋድቅ ለልሟይተኛ ወንሳ ያደርግ አይሰየምም አይሮጦ ዳልጋ ተስፋ ጉንይዙ ሚኖር ሲተጋ መቸኮል የለም ከንቱ ፍለጋ ንዋይ ማይገዛው ልቡ የረጋ ሱጣትኔ አሁን መጣውኝ በወኔ ጀግና ጀብደኛው በጥረቴ ለዘመኔ እንዲሆን ስሜን ድንቅ ማየት መልካም በአይኔ ስኬት እጄ ላይ ሲሞላ ላሉት ከጎኔ ቢገስ እንዳበሻ ገኖ የልምልኬታ ድንቄም ስኬታማ መስዋዕትነት ተፈርታ እንኳን በዋዛ ቀርቶ ነግቶ ለበረታ ምሬቷ ለጉድ ነው እስኪ ቀመስ አፍርታ ቢገስ እንዳበሻ ቢገስ እንዳበሻ ቢገስ እንዳበሻ ቢገስ እንዳበሻ KGB okay honestly መጥፎ አይደለም ይሄ like እንትን አይነት ዘፈንም አይደለም ይሄ like ካፕዴና የተጋነነ ዘፈን አይደለም ግን ደግሞ like እንዴት ልበላችሁ it was okay ዘፈን ሆነ ለመናገር it's like የሆነ አለ አይደለ የሆነ 6.5 ከ10 አይነት ዘፈን እንደዛ ነገር ነው። ኦኬ ሌላ እስቲ ቻንስ 97 ያለበት ዘፈን ፈልግ what's this? አካል ቢለወጥ እንጂ ማንነት መች ሊፈታ አፍነቄ ነኝ ይላል ጭንቄስ ልታኔ ሽፍታ ለጣዖት ልስገድ ወይስ ለሞተልኝ ጌታ ልትጋል አስፈለገኝ ይቅር ፈልጌ ልረታ እውነቷ ተፈርታ ሆነ ልቡ መንታ ነፍሰ ስጋው መሃል ጠፋበት እፎይታ ወንድም እንቅልፋታ እህት ሄደች ራሷን ሸልታ አለው በያጣ ተመርቶ አገር በቸልታ 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 ሰበርኩ ዝምታ ልናገር ጮክ ብዬ በቃኝ ደም እንባዋን ማየት ሲፈስምዬ ዳግም ቃይ ላየን ዳግም የኩራት ትምህርት የሆነኝ ካሳ ስትል ሆናት እንጂ ለጥፋት ብሶት ነጋ ጠባ ሰቆቃና ዶፍንባ ሆነ ጭንቋል እናት ልጅ ወጥቶ እስኪገባ ቀረ ጉጉቷ ድረስ አደገ ምኞቷ የትደብቀው በልጣውን ፍርሃቷ ማን ይናገር የነበረ ማን ያርዳ የቀበረ ሐሰትን ንቆ እውነትን ያከበረ ራሱን ከጀግና እንደ ወንድ የቆጠረ ግን ጠፍቷል በአገሩ ለሐቅ የመሰከረ ጡንቸኛ ነኝ ባይ በስቶ ምረቡ ግራም ጎረምሳ ተግባር ንግግሩ አንዱም ውሃ ያነሳ ሲማስ ጉድጓዱ እያየ ታስቦ ላበሳ ያስቁዳን ሞንደ ፒስ የሌለው አንበሳ ቢሸልላ ይናከስ ሳያውቁ ያወቅናቸው አልቻሉም ለኛ መረስ ለራስ አልጋ ላገር ቀጋ በደር ክዶ ጥቅም ጠጋ ሆኖ አርባይ ጥቅም ጠጋ ነው ወላዋይ ጥቅም ጠጋ ወንድሙ ላይ ይቀምራል በልጦት ነው የሚገዛው ፍርፋሪ ለመናገር እውነት ፈሪ ሆኗል ጉባኤያችሁ የምክረ ይሁዳ ሐሰትን አግኖ እውነት የሚከዳ ለበርባን ጭብጨባ ለክርስቶስ ጅራፍ ሆኗል ሐሳባችሁ ከዛሬ የማያልፍ እንዴት የጠበብ ሰው እውነትን ቢፈራ ሐሰትን ያነክሳል የህዝብ ልጅ ተብሎ ህዝብን ያስለቅሳል ጧሪ ያጡ እናቶች በተራቸው ሲያለቅሱ በደሙ ነግደውም ወረትን እየያዙ ለጋራ ሸንተረሩ ሁሉም ያው ተቀኝቷል ለሚረግፈው ወጣት ግን ማንሳ ቤት ብሎታል በቤላት ወገን እውነት ነው ወርካባ እውነት ተናጋሪ ነብይን ተርባ አይከበር ያሉት መቻለ ባገሩ በሶ ከይሁዳ እየሸጣ አገሩን በቤላት ወገን እውነት ነው ወርካባ እውነት ተናጋሪ ነብይን ተርባ አይከበር ያሉት መቻለ ባገሩ በሶ ከይሁዳ እየሸጣ አገሩን ሆኗል የበሬ ጡት አለው ማለት ብቻ ወተሳ ያሳየን ይሞላል ስልቻ ያበደ ስራ ነው
ያበደ ስራ ነው ይሄ። ዮ ጃን 97 አቦይ እና ማነሽ ቶማሽ ስምሽ ግራ ይገባኛል። ጃን 97 ይሄ የህዝብ ልጅ ነው ርዕሱ። ያ አነስትሊ ማለት ነው። ጃን 97 የአልበምሽን ስም የህዝብ ልጅ ማለት ነበረብሽ። አነስትሊ ያበደውን ዘፈን መርጠሽ በሱ መሰየም ነበረብሽ። ቢካዝ ይሄ ፒክ የሆኑ ስራ ነው። በውስጡ ሞር ኦፍ ላይክ ነቁባይን የሆነ ስታይል አለ አይደለ? የሆነ በስድ ንባብ ራፕ ማድረግ ግን ደግሞ ላይክ ሞር ደስ የሚል ከምንም በላይ ደግሞ ዘፈኑ ላይክ ሞር ሶul ያለው ዘፈን ነው። ወናሳይ ላይ ብዙ ጊዜ ኮንፊውዝ ትሆናላችሁ። ሶul ያለው ዘፈን ስል ኢትስ ላይክ ሜሴጅ ያለው ዘፈን አለ አይደለ? በቃ ላይክ የሆነ ሜሴጅ ያለው የሆነ you're talking about something እንደዛ ነው ማለት ነው። I'm not saying like አሁን ለምሳሌ ብዙ ጊዜ ዘፈኖች አሉ በቃ the most random ኖርማል ዘፈን አለ አይደለ? በቃ soulless የሆነ ዘፈን እንዴት ልበላችሁ፣ ስለምን እንደሚወራ ራሱ ግራ የሚገባችሁ ዘፈን አለ። this not that ይሄኛው more of like በሜሴጅ ያለው ዘፈን ነው ነው I'm saying። እና የአልበሙ ስም አልሰየምሽለትም እንዴ? የአልበምሽን ስም አልወጣሽለትም? ለማንኛውም ጃን 97 በጣም አሪፍ የመጀመሪያ ስራሽ አንደኛ ደፍረሽ ፕሮጀክት በመልቀቅሽ በራሱ I respect that, you know what I'm saying። ብዙ ሰው ያሬድ ነጉ እስካሁን አልበም የለውም by the way let me tell you this ያሬድ ነጉ እስካሁን አልበም የለውም አለው እንዴ? I think በቅርብ ወጣ መሰለኝ። ኤኒዌይስ ያሬድ ነጉ ሌላ ማን አለ? ወንዲ ማክ ያለው አይመስለኝም። what I'm trying to say is ገና በመጀመሪያ ጊዜሽ አልበም መስራትሽ እንዴት ልበልሽ ድፍረትሽንም ነው የሚያሳየው፣ ግን ደግሞ it's more of like a risky move። አንዳንድ ዘፋኞች ሲንግል እየለቀቁ ሞር ኦዲየንስ ቢልድ አፕ ካደረጉ በኋላ አልበም መልቀቅ ይወዳሉ። it looks like more of like logical የሆነ ሙቭ ነው። I understand። አንዳንድ ሰዎች ደግሞ በቃ አልበም ይለቃሉ ይጣፋሉ ምናምን ነገር በዛም ተሚላል። አንቺ እንደተመቸሽ ሶፋር በሁለት ወር ውስጥ የተለቀቀው ይሄ ብቻ ነው። ሜቢ ሌላ ሰናል ካለሽ አብራሽ እና ጃን 97 አሪፍ ስራ ነው። ለመጀመሪያ ስራሽ በጣም አሪፍ ስራ ነው። በተለይ የመጨረሻው ዘፈን የህዝብ ልጅ በጣም ተመችቶኛል። that's my favorite so far። ስቲል ሌሎቹንም ለማንኛውም ዝገማ ማህበረሰብ የጃን 97 የነ ቶማሽ እና የነ ዮርዳን አልበም ቼክ አድርጉላቸው። አሪፍ ዘፈን ነው፣ አሪፍ አልበም ነው። አሆፕ ትወዱታላችሁ ብዬ አስባለሁ ነው አምሳን። ለማንኛውም ዝገማ ማህበረሰብ ድሪሎፒያን ሄዳችሁ ቼክ አድርጉልን። ድሪሎፒያ it's going to be የኛ ፊውቸር ቻናል looks like YouTube ትንሽ ጓ ያለች ነው እና ከዩቲዩብ ግብ ውስጥ ከምንገባ ሰፈር በንቀይር ይሻለናል አይመስላችሁም? alright ዝገማ ማህበረሰብ እና ያ hopefully እንግዲህ እስቲ አፕሎድ ስኬጁልን ለማስተካከል ሞክራለሁ። እኔም ፕሮሚስ ታውቁታላችሁ። ለማንኛውም በተቻለ መጠን ለመጥፋት ሞክራለሁ። ይመቻችሁ። ፒስ